አድማጮቻችን ተመልካቾቻችን እንዴት ውላችኋል? ይህ ኳስ ተራ የዩቲዩብ ቻናላችን ነው። እኔም ዳዊትና ባልደረባዬ ዮሐንስ ነው አብረናችሁ ያለ ነው። ትናንት በቻምፒየንስ ሊግ ቆንጆና ያልተጠበቀ ጨዋታ አስመልክተውናል። ኢንተር ሚላን በሜዳው ጁሴፔ ሜዛ እንግዳውን ባርሴሎናን አስተናግዶ ከውድድሩ ሸኝቷል ማለት ነው። ቆንጆ ጨዋታ አይተን አምሽተናል። የዛሬውን ደግሞ ፒኤስጂ በሜዳው አርሰናልን ያስተናግዳል። የሁለቱ ጨዋታ በባለፈው ሳምንት 1-0 በሆነ አግሪጌት ውጤት ላይ ነው የሚገኘው። አርሰናል ያንን ውጤት ቀልብሶ ይገባል ወይስ ፓሪስ ያንኑ አስቀጥሎ ወደ ፍጻሜው ያልፍና ኢንተር ሚላንን ያገኛል? ባለፈው ሳምንት የተለያዩ ጉዳቶች በፓሪስ በኩል አይተናል። አሁን ላይ ግን ሁሉም ከጉዳት ነፃ መሆናቸውን ተገልጿል። ኡስማን ዴምቤሌ በባለፈው ጨዋታ ላይ ጉዳት አስተናግዶ የወጣ ቢሆንም የዛሬውን እና ትላንትና ልምምድ የሰራ መሆኑን ተረጋግጧል። ዛሬም ከቡድኑ ጋር እንደሚሰለፍ ተነግሯል። በአርሰናል በኩል በዛ ያሉ የጉዳት ዜናዎች አሉ፣ የቆዩም ናቸው። ካይ ሃቨርትዝ፣ ጆርጂኒዮ፣ በኤሲኤል ጉዳት የከረመው ጋብሪኤል ጄሱስ ተሙያሱና ጋብሪኤል ሃምስትሪንግ፣ እነዚህ ነባር ጉዳቶች ሲሆኑ ባለፈው ጨዋታ ቦርንማውዝን ሲያስተናግዱ ያልነበረው ዩሊያን ቲምበር እንዲሁም ሪካርዶ ካላፊዮሪ ወደ ቡድኑ ይመለሳል ተብሎ ይጠበቃል። ባለፈው ያየነውን የ1-0 ውጤት ቀልብሰው ለማለፍ መድፈኞቹ የተቻላቸውን ሁሉ እንደሚያደርጉ አሰልጣኝ ሚኬል አርቴታ እንዲሁም የቡድኑ ወሳኝ ተጫዋች ማድሪድ ላይ ነዛን የመሳሰሉ ቅጣት ምቶችን ያሳየን ዴክላን ራይስ ተናግረዋል። ያለንን ሁሉ ሰጥተን ወደ ቀጣይ ዙር ለማለፍ እንጫወታለን ብለዋል። እንዲሁም የተለያዩ ሀሳቦች ተነስተዋል። ከእኔ ጋር አብሮ የሚገኘው ዮሐንስ፣ እስቲ ሀሳብህን ግለጽልኝና ወደ ቀጣዩ ሀሳቦቻችን እናልፋለን። አመሰግናለሁ ዳዊት። እንግዲህ ዛሬ አንተም እንዳነሳው ተጠባቂው የሻምፒየንስ ሊግ ጨዋታ በተለይ ደግሞ አርሰናል ከፓሪስ ሴን ጀርሜን እንግዲህ የመጀመሪያው ዙር 1-0 መጠናቀቁ ምናልባት አርሰናል ይህንን ጨዋታ የመቀልበስ እድል ሊኖረው እንደሚችልም አመላካች ነው። ምክንያቱም እንግዲህ የትናንትናውን ጨዋታ የኢንተር ሚላን ከባርሴሎና የነበረውን ጨዋታ ካየን ኳስ ወይም ደግሞ ሻምፒየንስ ሊግ ተገማች የምትለው አይደለም። በተለይ ደግሞ የዚህ የኛው አመት የ2025 የሻምፒየንስ ሊግ ውድድር የምትገምተው አይደለም። ትልልቅ የሚባሉ ቡድኖች ባልተጠበቀ ሁኔታ እየወደቁ ያለበት እና እንዲሁም ደግሞ የማጠብቃቸው ቡድኖች ወደ ተከታዩ ዙር እያለፉበት ያለበት ሁኔታ በመሆኑ ምናልባት የዛሬውም ጨዋታ አርሰናል ጥሩ የመጫወት አጋጣሚን የሚፈጥር ከሆነና ያገኛቸውን እድሎች መጠቀም የሚችል ከሆነ ምናልባት ቀጣዩን ዙር የመቀላቀል ወይም ደግሞ ለዋንጫ የማለፍ እድል ሊኖረው ይችላል፣ በታሪኩ ለሁለተኛ ጊዜ ማለት ነው። ነገር ግን ይህ ሊሆን የሚችለው በተለይ ደግሞ እንደ ማርቲኔሊ አይነት የመስመር አጥቂዎች ወይም ደግሞ የፊት መስመር አጥቂዎች ያገኟቸውን እድል መጠቀም የሚችሉ ከሆነ ነው። ምናልባት ካስታወስን በኤምሬትሱ ጨዋታ ላይ ማርቲኔሊ ያለቀላቸውን 3 ኳሶች አምክኗል ማለት ነው። እነዛ ኳሶች ተቆጥረው ቢሆን ኖሮ ምናልባት የመጀመሪያው ጨዋታ 2-1 ወይም ደግሞ 3-1 ማለቅ የሚችልበት ጨዋታ ሊሆን ይችል ነበረ። ዛሬም ውጤቱ ይሄንን ይዞ የሚጀምርበት ሊሆን ይችል ነበር ማለት ነው። በአንጻሩ ካየነው በተለይ ደግሞ በፓሪስ ሴን ጀርሜን በኩል እንደ ክቫራትስኬሊያን እና እንዲሁም ደግሞ ባርኮላ አይነት ተጫዋቾች ከምንም ተነስተው ቡድኑ ጥሩ ባልሆነበት ጊዜም ከምንም ተነስተው ውጤት ቀያሪ ጎሎችን ማስቆጠር የሚችሉ ተጫዋቾች መሆናቸውን አይተናል ማለት ነው፣ በተለያዩ አጋጣሚዎች ማለት ነው። ስለዚህ ዛሬ እንግዲህ አርሰናል የመጀመሪያው ደቂቃ ጀምሮ ጥሩ እንቅስቃሴ ማድረግ ኳስን ይዞ መጫወት የሚችል ከሆነና መሃሉን ብልጫ ካልተወሰደበት የዛሬውን ጨዋታ ቀልብሶ ሊያልፍ የሚችልበት እድል ይኖራል። ያ የሚሆነው ግን በየትኛውም አጋጣሚ የመከላከል ስህተት
ካልፈጠረ ማለት ነው። እንደነ ክቫራትስኬሊያን አይነት ተጫዋቾች የመከላከል ስህተት የምትፈጥር ከሆነ ምን አይነት ቅጣት ሊቀጡህ እንደሚችሉ ይታወቃል ማለት ነው። ስለዚህ ምናልባት ሌላኛው ትልቁ እድል ዴምቤሌ በዚህ ጨዋታ ላይ ላይሰለፍ የሚችልበት እድል ወይም ደግሞ ከአሰላለፍ ውጭ እንደሆነ ነው መረጃዎች የሚያሳዩት። ምናልባት ሌላኛው ለአርሰናል ጥሩ አጋጣሚ ሊሆን ይችላል ተብሎ ይታሰባል። እንግዲህ ጨዋታውን አብረን እንመለከታለን። እኔ በአመዛኙ ይህንን ጨዋታ በጠባብ ውጤት ፓሪስ ሴን ዠርሜ ሊያሸንፍ የሚችልበትና ወደ ዋንጫ ሊያልፍ የሚችልበት አጋጣሚ ይኖራል ብዬ ነው የማስበው ማለት ነው። አመሰግናለሁ። እንግዲህ ጨዋታውን ደግሞ አብረን የምንመለከት ይሆናል። ከጨዋታው በኋላ ደግሞ ነገ በተመሳሳይ ጨዋታው እንዴት ነበር የሚሉትን ጉዳዮች ለአድማጭ ተመልካቾቻችን የምናደርስ ይሆናል። መልካም ጊዜ። አመሰግናለሁ ጆን፣ ጥሩ ሀሳቦችን አንስተሃል። ያው የዛሬው ጨዋታ አርሰናል መቀልበስ ይችላል ወይስ አይችልም ወይ የሚለውን ሜዳ ውስጥ የምናየው ይሆናል። እንዲሁም ፓሪስ ቀላል ተፎካካሪም አይደለም። እንዲሁም በሜዳው የተሻለ የደጋፊም እገዛ ስለሚኖረው የተሻለ ኦፖርቹኒቲ ሊኖረው ይችላል ብዬ አስባለሁ። እኔም ግን አርሰናልም ቢሆን ቶማስ ፓርቴን መልሶ ስለሚያገኝ መሀል ቦታውን የተሻለ አድርጎ ይጫወታል ብዬ አስባለሁ። ምክንያቱም ፓርቴ መሀል ላይ ካለ ዴክላን ራይስ የተሻለ ወደፊት እየወጣ መጫወት ይችላል። ባለፈው እንዳነሳኸው ማርቲኔሊ ተደጋጋሚ ኳሶቹን እንደው ቢያንስ አቻ ማድረግ የሚችልበትን አጋጣሚ ሳይጠቀም ቀርቷል። ዛሬ ላይ እነዚህን ስህተቶች የሚደግሙ ከሆነ ሞር ይጎዳሉ ብዬ አስባለሁ። እንዳነሳኸው ክቫራትስኬሊያ ምን ማድረግ እንደሚችል ባለፈው አይተናል። እንዲሁም አርሰናል እድለኛ ሆኖ ነው እንጂ ያችን የፔናልቲ ጥያቄ ዳኛው አጽድቀው ቢሆን ኖሮ የባሰ የአሁኑን ጨዋታ በጉጉት እንዳይጠበቅ ያደርግ ነበር። በአርሰናል በኩል ተከላካዩ ዩሪያን ቲምበር ከባለፈው ከቦርማውዝ ጨዋታ የተሻለ ፊት የሚሆን ከሆነ ክቫራትስኬሊያ ለማቆም የተሻለ ይሆናል ብዬ አስባለሁ። ከቤንጃሚን ዋይት የተሻለ አቋም ላይ ስለሚገኝ እንዲሁም ሉዊስ ስኬሊ የዓመቱ ድንቅ ግኝት ለሚኬል አርቴታ ዛሬ ላይ ባለፈው እንዳየነው አሽራፍ ሀኪሚን እና ጆ ኔቬሽን በጣም ተጭኖ እየተጫወተ ነበረ። በፒኤስጂ በኩል ጆ ኔቬስ፣ ቪቲኛ፣ ፋቢያን ሩይስ በጣም ጥራት ያላቸው የመሃል ሜዳ ተጫዋቾች ናቸው። እንዲሁም ኡስማን ደምቤሌ የተሻለ አቋም ላይ እና ከጉዳቱ አገግሞ የሚሰለፍ ከሆነ ለአርሰናል ከባድ ፈተና ይኖረዋል ብዬ አስባለሁ። እንዲሁም የዶናሩማን ጥራት በኤምሬትስ ያየነው ነው። ሚኬል ሜሪኖን በአጥቂነት ሚኬል አርቴታ ዛሬ ይዞ ይገባል ብዬ አስባለሁ። እንዲሁም እንደተለመደው ዊሊያም ሳሊባ ከጃኮብ ኪዮር ጋር ተጣምረው የመከላከል ስፍራውን የሚመሩት ይሆናል። ማርቲን ኦዴጋርድ ሰሞኑን ደካማ አቋም እያየንበት ያለው ማርቲን ኦዴጋርድ ከባለፈው ከተከታታይ 3 ጨዋታዎች አቋሙ በደንብ ተሻሽሎ መምጣት ይኖርበታል ብዬ አስባለሁ። እንደዚህ ካልሆነ የቪቲኒያ እና ፋቢያን ሩይስን ለማቆም በጣም የሚቸግራቸው ይመስለኛል። ዊሊያም ሳሊባም እንዲሁ የተለያዩ ስህተቶችን እየሰራ ነበር። በተከታታይ 2 ጨዋታዎች ማድሪድ ላይ እንዲሁም ሰርቷል። ይህን ስህተቶችን ማረም የሚችሉ ከሆነ አርሰናል ከሜዳው ውጭ የተሻለ ነጥብ ይዞ ይመለሳል ብዬም እጠብቃለሁ። አንተ እንዳነሳው ፓሪስ የተሻለ ግምት ሰጥተሃል ለፓሪስ። እኔ እንኳን ለአርሰናል ምናልባትም ቀልሶ የማለፍ እድል ይኖረዋል ብዬ አስባለሁ። ለማንኛውም ጥሩ ኳስ እናያለን ብዬ ገምታለሁ። አድማጮቻችንም ተመልካቾቻችንም ከኛ ጋር እንዲቆዩ እንጋብዛለን። አመሰግናለሁ ጆን።